የተፈጠረው ተፈጠረ ቤታችንን ተወረረ አገራችንን በራዎቻችንን ጋራዎቻችንን ከትምህርቱ አልተጠቀምንም እንደውም ልባችን ደረቀ ሁኔታችን ከፋ ጠላታችንን በረታ በእኛ ውስጥ የቀሩት ቅሪቶችን ለመጨረስ መሳሪያ አላገኙም እኛን የሚያጠፉበት ከመጠጥና ከሙዚቃ የበለጠ በእኛ ላይም ሹሙብን የዲናርና የድርሃም ባሮችን የስክሪንና የቻናል ባለቤቶች በአላህ ይሁንብን ማኅበራዊ መገናኛዎቻችን ሙዚቃና ዜማ መገላለጥ ወደ ጥሜት የሚደረግ ጥሪ ትልቅ ምስክር ነው የዚህ መገናኛ ወራዳነት ከሃዲነቱ የጠላት ትልቁ ቅጥረኛም እንደሆነ ያውና የከሃዲው መገናኛ ውጤቶች በየቦታው እየተገለጸልን ነው لقد ربوا لنا أجيالا تولدوشنا فرولن كسلمناچو سماچون እንጂ ማናውቅ ቅርጻቸውማ ሁኔታቸው ተከትለዋል ከካፊሮች ተመሳስለዋል ትውልዶችን አፈሩልን ቁርአንና መስጂድን ያገለሉ ጨፋሪዎችና ደናሾች እግር ስር የሚሰግዱ ትውልዶችን አፈሩልን ምሽጎችን በዳንስ ቤት የለወጡ ጠመንጃዎችን በተሞሉ የመጠጥ ብርጭቆች የለወጡ ትውልዶችን አፈሩልን በለስላሳ ንክኪዎች በለዘብተኛና በጫዊ ሙዚቃዎች አካዳሚ ስታርም የዚህ የሙዚቃ የዜማ ትውልድ ፍሬ እንጂ አይደለም ምን ትጠብቃላችሁ ከዚህ የሙዚቃና የዜማ ትውልድ የአካዳሚ ስታር ትውልድ በእርግጥ ከዚህ ትውልድ የአቅሳን ነፃ መውጣት ታስባላችሁ ወይም ጎላን እንዲያስመልስ ወይም ዘማቾችን ከኢራቅ እንዲያባር በፍጹም እነዚህ የጠላቶች መሻገሪያ ቻናል ይሆናሉ በእጃቸው መጫወቻ ባህሪያ ይሆናሉ ልጓማቸውን ይዘው የሚጎታቸው ይናፍቃሉ ምንም አይነት ጉዳይ ያደረጉ ምንም አይነት መብትን አይጠብቁ ግብዝነትን የማይከለክሉ ክብርና ሞገስን የማይጠብቁ እንደዚህ አይነቶቹ ለጠላት አሳልፈው ይሰጣሉ የመጨረሻዎቹን ምሽግ ከኢስላም ምሽጎች ከነሱ ጋርም ይደንሳሉ በክራርና በዜማ እንዲሁም ከነሱ ጋር ይሽቀዳደማሉ በመጠጥና ከነሱ ጋር ቁማር ይጫወታሉ አዎ እዚህ ሙናፊቆች አሉ ቅጥረኞች ወራዶች ጨፋሪዎች ነገር ግን لم نكن نظن أن لهم مشجعون بالملايين ومتابعون لا نحصي عددهم بالبقاء الله